ሴቶች ወንድ ቀርባችሁ ወይም ፍቅር ግንኙነት ጀምራችሁ ምን አይነት ሴት መሆን አለብኝ? እንዴት አድርጌ ባወራ ነው ማስደስተው? ምን አይነት ነገር ማድረግ አለብኝ ብላችሁ ትጨነቃላችሁ። እሱ ልብ ውስጥ መቅረት ያስጨንቅሻል። አሁን ግን ከዚህ ጭንቀት የሚገላግሉሽን 8 የወንድ ልብ ቅልጥ የሚያደርጉ የሴት ባህሪያትን እነግርሻለሁ። አንደኛው የወንድ ልብ ቅልጥ የሚያደርገው ልብ ውስጥ እንድትቀር የሚያደርግሽ ነገር የምትወጂለትን ነገር ንገሪው። ብዙ ጊዜ አናደንቅም፣ ማድነቅ ግን ያለው ዋጋ በጣም ትልቅ ነው። ደግሞ አስታውሱ፣ ሰዎች ሁሉ የሚወዷቸውን ይወዳሉ። የሚወደድ ከሆነ በአንቺ የመወደድ ስሜት እንዲሰማው ካደረግሽው መልሶ ይወድሻል። የምታደንቂው ታዲያ የተፈጥሮ ነገሩን አይደለም፣ ምክንያቱም እሱ ፈጣሪ የሰጠው ነው። ፀጉሩን፣ አይኑን ብታደንቂለት ብዙም ላይመቸው ይችላል። ግን ማድነቅ ያለብሽ የእሱን አስተሳሰብ፣ እሱ ያዋጣውን፣ እሱ ያደረገውን ነገር። ለምሳሌ አለባበሱን ሊሆን ይችላል፣ ስራ ላይ ያለውን ጥንካሬ ሊሆን ይችላል፣ የሚሄድባቸውን ቦታዎች፣ ምርጫውን ሊሆን ይችላል። እነዚህ ነገሮች እሱ አስቦ ያደረጋቸውን ነገሮች ስታደንቂለት በአንቺ የመወደድና የመወደድ ስሜት ይሰማዋል። ያኔ ከአንቺ ጋር መጥፋት አይፈልግም። ሁለተኛው የወንድ ልብ ቅልጥ የሚያደርግ አብሮሽ ጊዜ እንዲያሳልፍ እንዲናፍቅሽ የሚያደርገው ነገር ጨዋታ ፈጣሪነትሽ ነው። ብዙ ጊዜ ሴቶች ጨዋነት ስለሚመስለን ዝም እንላለን፣ ወይም ደግሞ ወሬውን ሁሉ ከቁም ነገር ጋር ከትልቅ ነገር ጋር ማያያዝ እንወዳለን። ይሄ ግን ያስጨንቃል። ከአንቺ ጋራ ዘና ብሎ ነፃ ሆኖ ስለምንም ጉዳይ ማውራት ካልቻለ ድጋሚ ሊያገኝሽ አይፈልግም፣ ወይም ደግሞ ይጨነቃል። ከአንቺ ጋር ቀጠሮ ሲኖረው ራሱ ብዙ ማሰብ ይጠበቅበታል። ናፍቆሽ እንገናኝ፣ መቼ ነው የምንገናኘው እንዲልሽ፣ ከአንቺ ጋር ረጅም ጊዜ ማሳለፍ እንዲፈልግ የሚያደርገው ተጫዋችነትሽ ነው። በጣም ሲሪየስ ስትሆኝና ጉዳዮችን ሁሉ ከቁም ነገር ጋር ስታያይዥበት ይጨነቃል። ስለዚህ ጨዋታ ፈጣሪ ሁኚ፣ ዘና ብለሽ ዘና አድርጊ። ሶስተኛው የወንድ ልብ ቅልጥ የሚያደርገው ነገር ለሚያደርግልሽ ነገር ሁሉ ትኩረት ሰጥተሽ ማጉላት ይኖርብሻል። ተደስተሽ ያለፍሻቸው ነገሮች ግን ያልነገርሽው ነገሮች ይኖራሉ። ወንዶች ይሄንን ስላደረክልኝ አመሰግንሃለሁ ስትያቸው በጣም ይደሰታል። ለምሳሌ በስልክ ልታወሩ ትችላላችሁ ረጅም ሰዓት፣ ወይም ተገናኝታችሁ ቁጭ ብላችሁ አውርታችኋል። አንቺ ብዙ ሰዓት አውርተሽ አዳምጦሻል። ከዛ በኋላ ግን ደህና ደር ብለሽው ትሄጃለሽ። የበለጠ የሚያስደስተው ከአንቺ ጋር መሆን ኦፍኮርስ ደስተኛ አድርጎታል። ግን ስላዳመጥከኝ፣ ጊዜ ስለሰጠኸኝ፣ ጆሮ ስለሰጠኸኝ፣ ጊዜህን ከኔ ጋር ስላሳለፍክ አመሰግናለሁ በይው። ሁል ጊዜ ከአንቺ ጋር ማሳለፍ እንዲፈልግ ነው የምታደርጊው። ትንሽም ሆነ ትልቅ የሚያደርግልሽን ነገር፣ ላንቺ ብሎ ያደረገውን ነገር እንደ ተራ ነገር አትለፊው። ትኩረት ሰጥተሽ አጉልተሽ እሱ ያላሰበውን ነገር እንኳን አግንሽ በጣም ትልቅ ነገር እንዳደረገልሽ አድርገሽ ስታመሰግኝው በጣም ይደሰታል። አንቺን ለማስደሰት ይሮጣል እንጂ ፈጽሞ ሊሸሽሽ አይሞክርም። አራተኛው የወንድ ልጅ ልብ ቅልጥ ማድረግ ከፈለግሽ እመኚው፣ አግዢው፣ አበርቺው እንጂ አትንቀፊው፣ ወይም ደግሞ እንከኑን፣ ጉድለቱን፣ ስህተቱን አትፈልጊበት። ለሚነግርሽ ነገር ወይም ለሚያማክርሽ ነገር የእሱ ሀሳብ ጥሩ እንደሆነ ውሳኔዎቹን እንደምታደንቂና እንደምትደግፊው ማወቅ ይፈልጋል። ወንድ ልጅ ከሚወዳት ሴት የሚያገኘው ፖዘቲቭ ወይም ቀና አስተሳሰብ፣ ድጋፍ ልክ እንደ ነዳጅ ነው የሚያደርገው። ስለዚህ ያስፈልገዋል። ለሚያወራሽ ነገር ትኩረት ስጪው። ዝም ብሎ አይደለም የሚነግርሽ፣ ያንቺን ምላሽ ስለሚፈልግ ነው። ልታግዡና ልትተማመኝበት ይገባል። አምስተኛው የወንድ ልብ ቅልጥ የሚያደርግ የሴት ባህሪ በራስ መተማመን ነው። ሁልጊዜም በራስ መተማመን ይኖርሽ። ራስሽን የምታቂ ሴት መሆንሽን ማየት ይፈልጋል። ወንዶች ስላንቺ እንኳን ሲያወሩ በጣም የሚያስደስታቸው ነገር፣ ማውራትም የሚፈልጉት ነገር ራስሽን የምትሆኚ፣ ራስሽን የምታውቂ፣ እርግጠኛ የሆንሽ፣ ሁልጊዜ ሰዎችን እርዳታ የማትፈልጊ ጠንካራ ሴት መሆንሽ በጣም ያስደስታቸዋል። በኩራት ነው ለጓደኞቻቸው እንኳን ፍቅረኛዬ ናት ወይም ጓደኛዬ ናት ብለው የሚያወሩት። ስለዚህ ሁልጊዜ በራስ መተማመንሽ፣ መኩራትሽ፣ ራስሽን መሆንሽን ማየት ይፈልጋል። ስድስተኛው የወንድን ልጅ ልብ ቅልጥ የሚያደርገው ከአንቺ ጋር ሲሆን ደስ እንዲለው የሚያደርገው ለነገሮች ወይም ለተለያዩ ለሚያወራሽ ወይም ላላችሁበት ህይወት ቀና አመለካከት ሲኖርሽ ነው። ሁልጊዜ የምትነግሪው ነገር የሚያሳስበው፣ የሚያስጨንቀው፣
ችግር ውስጥ ሊከተው የሚችል መሆኑን ሲሰማ ከአንቺ ጋር መሆን እያስፈራው ይሄዳል። ወደፊት እንዴት ነው ትልልቅ ነገሮችን አብሬያት ላደርግ የምችለው? አሁን በወሬያችን በጨዋታችን ላይ ምቾት ከሌለኝ እንዴት ብዬ ነው ከሷ ጋር ረጅም ጊዜ የማሳልፈው ብሎ ይጨነቃል። ቀና ሁኚ። ነገሮች መቼም አዲስ የሚፈጠር ነገር አይኖርም። ህይወት አብሮን ካለ ሰው ጋራ ደስተኛና ምቾት ተሰምቶን ስንሆን ነው ደስ የሚለን። አንቺ እንኳን በራሳችን እናውቀዋለን አይደል? ምቾት ካልተሰማን ምንም ደስ የሚለን ሰው ቢሆን አብረነው መሆን ብንፈልግ እንኳን መሸሽ እንጀምራለን። ምቾት እንዲሰማው ቀና መሆን ይኖርብሻል። 7ኛው የወንድ ልብ በጣም ቅልጥ የሚያደርግ የምታረጊው ከሆነ ደግሞ ደስ እንዳይለውና ካንቺ ጋር መሆን እንዲጠላ ምቾት እንዳይሰማው የሚያደርገው ነገር ስለ ሌሎች መጥፎ የምታወሪ ከሆነ ወንዶች በጣም ይታዘባሉ። እንደውም ብዙ ጊዜ የሴቶች ባህሪ አድርገው እኮ ያስቡታል። ውይ ሴቶች አሜተኞች ናቸው፣ ሴቶች ስለሌላ ሰው ያወራሉ፣ ሴቶች እንደዚህ ናቸው። አንቺ ግን የሱ ፍቅረኛ ከሆንሽ ሴቶች መባል የለብሽም። የሱ ፍቅረኛ ሆነሽ መልካም ባህሪ ማሳየት አለብሽ። ስለ ሌሎች መጥፎ የምታወሪ ከሆነ ነገም እኔን ታማኛለች ብሎ ያስባል፣ ይታዘብሻል። ይሄ አስቀያሚ ባህሪ ነው። የሚወዱንም ሰዎች ቢሆኑ የሚጠሉብንን ነገር ደጋግመን ማድረግ አይኖርብንም አይደል? ስለዚህ ስለ ሌሎች ቀና ሁኝ እንጂ ፈጽሞ መጥፎ ነገር አታዋሪ። 8ኛው የወንድ ልጅ ልብ ቅልጥ ማድረግ የምትችይበት መንገድ ግልጽ ስትሆኝ ነው። ቁጥብ አትሁኝ። ብዙ ነገርሽን አትደብቂው። ማውራት የምትፈልጊውን ነገር ደግሞ አዋሪው። በተለይ ስለ ፍቅራችሁና ስለ ወሲብ ጉዳይ ዝም አትበይ። እሱ ብቻውን ደስተኛ መሆን አይፈልግም። አንቺ ነፃ ሆነሽ ስታወሪው ይሄንን ነው ያንን ነው የምፈልገው ይሄን አልፈልግም ባልሽው ቁጥር ካንቺ ጋር ምቾት ይሰማዋል። እሱ እያስጨነቀሽ እያስገደደሽ እንዳለ እንዲሰማው አታድርጊ። ዝም በማለትሽ ወይም በመቆጠብሽ ደስተኛ የፍቅር ህይወት አይኖርሽም። እሱ ራሱ ካንቺ ጋር መሆን ደስ እንዲለው የሚያደርገው ነፃነትሽ ነው። የኔ ጓደኛ ግልጽ ናት የሚሉ ወንዶች በጣም ደስተኛ ሆነው ነው የሚያወሩት። አንደባበቅም፣ እናወራለን፣ ነፃ ሆና ነው የምታወራኝ ይላሉ። እንደዚህ የሚሉ ወንዶች ከፍቅረኛቸው ጋር በጣም ደስተኛ ናቸው። ምክንያቱም መጎትጎት አንቺን እንድታወሪ ማድረግ አይጠበቅበትም። ደስ ብሎት ነፃ ሆነሽ አውርተሽው ደስ የሚል የፍቅር ጊዜ እንድታሳልፉ ማድረግ ትችያለሽ። ስለዚህ ግልጽነትን አትርሺ። ሴቶች አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ምን ላድርግ፣ እንዴት ላውራው፣ እንዴት አይነት ሴት ልሁን ብለሽ አትጨነቂ። እራስሽን ሁኚ። ያልኩሽን ነገር በደንብ አስተዊ። ጥሩ የፍቅር ጊዜ ይኖርሻል።